ዛሬ ሞት በቃኝ፣ እኔ ካንተ ምንም ጉዳይ የለኝም፣ ተወኝ፣ ኧረ እባክህ ተወኝ ያለውን ሰው ሞት የለመነውን ሰው ነው ማገናኛችሁ። ፊደል ካስትሮ ሞት ሂድልኝ፣ እኔ ካንተ ጉዳይ የለኝ፣ እንዴት እንደምታስጠላኝ ያለው ሰው ማለት ነው። ይህ ሰውዬ ኩባዊ ነው፣ የኩባ ሊደር ነው፣ የኩባ መሪ ነው እና ኮሚኒስት ነው። ኮሚኒስት ስለሆነ አሜሪካ ደግሞ ጎረቤት ናቸው። ሆነ ኦልሞስት ይለያቸው እና የአሜሪካ መንግስት ሲአይኤ ሊገለው ያላደረገው ስለት ተስሏል። ስለት ቁልቢ ገብርኤል ተስሏል። ስለት የመሬን ነው ብለ አሜሪካ በቃ እሱን የሚቀረው በቃ ይህን ሰውዬ ለመግደል ያላደረገው ነገር ያልገባበት ነገር የለም። ያልገባበት 600 ጊዜ ነው የሞከረው። ብታምንም ባታምንም የአሜሪካ መንግስት ፊደል ካስትሮን ለመግደል 600 ጊዜ በላይ ነው የሞከረው። መንገዶቹ ደግሞ በስናይፐር ሞከሩት፣ ይስቱታል። ስናይፐር ይስተዋል። ቦምብ ቃል ያነሳ ጎንበስ ሲል ጥይት ያልፈዋል። ጅላስ ምንም ሀገር ሰላም ነው ብሎ ኖሮን ይቀጥላል። ቦምብ መድረክ ላይ ያጠምዳሉ፣ ይያዛል። ሰው እንዲገል ይልኩበታል። ሰውየው ለራሱ ገና እንትን ሳያልፍ ይገደላል። ሲጋራ ደግሞ ይወዳል በጣም እና ሲጋራው ላይ መርዝ አርገው ሲያጨስ እንዲሞት ቦምብ ያደርጉና ተለኩሶ ፈንድቶ እንዲሞት። ጋርዶቹ ሲንቀዠቀዡ ብድግ ያደርጉልን ጫስ ደው ጋርዶቹ። ሰውየው በቃ እኔ ምን እንደሆነ አላውቅም። መንገድ ላይ ይጠብቁታል። ቦምብ አጥምደው የሆነ በዚህ እንሂድ እስቲ ይላል አንድ ሰው። በዚህ ጋር እምሽክ ብሏል ሌላ ሰው በሱ ፋንታ ማለት ነው። ሰውየው በቃ እኔ ምን እንዳለው በቃ በጣም ብዙ ነገር ነው የሞከሩት። እንዲህ ይላል። መርዝ ምግብ መመረስቶ ሽጉጥ ምናምን ስናይፐርቶ ቦምብ ምናምን በቃ ፕሌን ላይ እንትን ሊሉት ሞከሩ። ሊጥሉ ሊከሰክሱት፣ ሄሊኮፕተር ሊከሰክሱበት ሞከሩ። ሰውየው አይሞትም። ሞት በቃ ሂድልኝ ብሎታል። አባሮታል ከቤቱ ከደጁ ማለት ነው። እንዲህ ህይወት ከህይወታችሁ ሞት ብር ብሎ ይጥፋ ነው ማለት ነው። ማለት የምሬን ነው እንዴ! ይህ ሰውዬ ይለያል። እቺ ሰው ይለያል ማለት ነው። ሴት ላኩበት አንድ ጊዜ እንድትገለው እና ሴት ይወዳል በጣም ሁላችንም እና ሴት ሲልኩበት መርዝ ልትጨምርበት ነው እንግዲህ ሄደች። ሲያየን የላካት እና አያትና ወዲያ አወቀ። ምን ግሬ ወለሽ ነው ሲያየን የላከሽ አላት። እነሱ እኮ ዝም ብለው እኮ ነው እንኪ ሽጉጥ እስቲ ተኩሽ ያላትና መሳሪያውን ሰጣት። ጅላስ መተኮስታ ክፍል ውስጥ ነበሩ። ሩም ውስጥ አስገብቷት ነው ሴት እና ጅላስ እንደመተኮስ መርዝ እንደመስጠት ተልካ ሄዳ ምን አርጋ ብትመጣ ነው የሚስትነት ሙያ ግዴታ ተወጣ ተመለሰች። እኔ ይሄ ሰውዬ አጭር ነው ግን እኔ ምን ያህል አማላይ ቢሆን እኔ አማላይ አይደለም በቃ ካራክተሩ ነው ታውቃለህ እንዴ። ሌላ ስራ ተሰርተው ተመለሱ ይገባል መቼስ። ከዛ ሲአይኤን መሰለል ጀመረች። ለሱ ሲአይኤን እንድገለው ልኳት ሲአይኤን መልሳ መሰለል ጀመረች። አፍቅራው ማለት ነው እንዴ። ይሄ ሰው እስካሁን አለችና ሁሌ ስለሱ ነው የምታወራው። እስካሁን በየዶክመንተሪው በጣም የሚገርም ሰው ነው ይሄ ሰው እንዴ። ይሄ ሁላ ሙከራ 600 ሙከራ ተደርጎበት 601ኛው የተሳካ መሰላ አልተሳካም። ማን በ90 ዓመቱ ቅብርር ብሎ በጤናማ ታሞ ነው የሞተው ሰውየው። እግዚአብሔር ሲፈቅድልን ሄዶ ነው ማለት ነው እንዴ። 60 ዓመት ነው 50 ዓመት ነው ኩባን ያስተዳደረው። እነ ጋዳፊ ስንት ባር ተሻግራ ተገላለች አሜሪካ። እዛ ጎረቤት ያለውን መግደል እንኳን አልቻለችም። አንዳንዴ በቃ የሚገርም ነው። ማን